ሰላም ጤና ይስጥልን የሰዓቱን መረጃዎች ይዘን ቀርበናል እስከ ፍጻሜው አብራችሁን ቆዩ የሲቪል ሰርቪስ ኮሚሽን በድጋሚ አዲስ የደሞዝ ስኬል ይፋ አደረገ የፌደራል መንግስት በቅርቡ ለመንግስት ሰራተኞች የደሞዝ ጭማሪ ማድረጉን ቢያስታውቅም በተለያዩ የፌደራል ተቋማት ውስጥ የሚሰሩ ሰራተኞች ጭማሪው በቂ አይደለም ወይም ጭራሽ አልተፈጸመልንም በማለት ቅሬታቸውን እያሰሙ ነው ከነዚህ መካከል ፌደራል ፖሊስ አባላት የኢትዮጵያ መከላከያ ሰራዊት የኢትዮጵያ ምርት ገበያ ሰራተኞችና የሌሎች ተቋማት ሰራተኞችም ይገኙበታል ይህንን ተከትሎ መንግስት አዲስ የደሞዝ ስኬል ይፋ አድርጓል ለክልል መንግስታት ለከተማ አስተዳዳሪ ተሿሚዎችና ለህዝብ ተመራጮች የደሞዝ ስኬል ይፋ ተደርጓል በ12 መደቦች የተከፈለው የደሞዝ ስኬሉ የክልል ፕሬዝዳንቶችንና አፈጉባኤዎችን ጨምሮ እስከ የከተማ ቀበሌ አስተዳዳሪዎች ድረስ ያካተተ ነው የፌደራል ሲቪል ሰርቪስ ኮሚሽን ኮሚሽነር የሆኑት ዶክተር ሞክሪያ ኃይሌ የደሞዝ ስኬሉን ትክክለኛነት ለሚዲያችን አረጋግጠዋል በዚህም መሰረት የክልል ፕሬዝዳንቶች ከ18882 ብር ወደ 29991 ብር የክልል አፈጉባኤ 17839 ብር ከነበረበት ወደ 28779 ብር ሆኗል የክልል ምክትል ፕሬዝዳንት ከ18100 ብር ወደ 28779 ብር የክልል ምክትል አፈጉባኤ ከ15421 ብር ወደ 27881 ብር ሆኗል የክልል የቢሮ ኃላፊ 17535 ብር ከነበረበት ወደ 27881 ብር ሆኗል ቀጥታ ለክልል ፕሬዝዳንት ወይም ለክልል ምክር ቤት ተጠሪ የሆኑ የተቋም ኃላፊዎች የክልል ምክር ቤት ቋሚ ኮሚቴ ሰብሳቢ የዞን ደረጃ ያለው የከተማ አፈጉባኤዎች 14338 ብር ከነበረበት ወደ 25879 ብር ሆኗል የዞን አስተዳዳሪዎች የዞን ደረጃ የተሰጣቸው የከተማ ከንቲባዎች የአዲስ አበባ ከተማ ክፍለ ከተማ ስራ አስፈጻሚዎች ከነበሩበት 17535 ብር ወደ 27881 ብር ሆነዋል የክልል የቢሮ ምክትል ኃላፊ ከነበረበት 16276 ብር ወደ 25879 ብር ሆኗል የዞን ምክትል አስተዳዳሪዎች የዞን ደረጃ የተሰጣቸው ከተሞች ምክትል ከንቲባዎች የአዲስ አበባ ከተማ ክፍለ ከተማ ምክትል ስራ አስፈጻሚዎች ከነበሩበት 12778 ብር ወደ 25879 ብር ሆኗል የዞን ደረጃ የተሰጣቸው ከተሞች ወይም የአዲስ አበባ ከተማ አስተዳደር የቋሚ ኮሚቴ ሰብሳቢዎች የአዲስ አበባ ከተማ አስተዳደር ክፍለ ከተሞች የመምሪያ ኃላፊዎች የዞን የመምሪያ ኃላፊዎች የወረዳ አስተዳዳሪዎች የወረዳ ደረጃ የተሰጣቸው ከተማ ከንቲባዎች ከነበሩበት 13823 ብር ወደ 23499 ብር ሆኗል የዞን ጽፈት ቤት ኃላፊዎች 13385 ብር ከነበረበት ወደ 20078 ብር ሆኗል የወረዳ አፈጉባኤ 13823 ብር ከነበረበት ወደ 17439 ብር ሆኗል የዞን መምሪያ ምክትል ኃላፊዎች 12339 ብር ከነበረበት ወደ 20359 ብር ሆኗል የዞን ጽፈት ቤት ምክትል ኃላፊዎች 12339 ብር ከነበረበት 18509 ብር ሆኗል የወረዳ ምክትል አስተዳዳሪዎች የወረዳ ደረጃ የተሰጣቸው ከተሞች ምክትል ከንቲባዎች 11626 ብር ከነበረበት ወደ 20359 ብር ሆኗል የወረዳ ምክትል አፈጉባኤ 11625 ብር ከነበረበት 15587 ብር ሆኗል የወረዳና የወረዳ ደረጃ የተሰጣቸው ከተሞች ጽፈት ቤት ኃላፊዎች 10591 ብር ከነበረበት 17439 ብር ሆኗል የወረዳ የቋሚ ኮሚቴ ሰብሳቢ 11772 ብር ከነበረበት ወደ 17439 ብር ሆኗል የወረዳና የወረዳ ደረጃ የተሰጣቸው ከተሞች ጽፈት ቤት ምክትል ኃላፊዎች 11626 ብር ከነበረበት 15214 ብር ሆኗል የከተማ ማዘጋጃ ቤት ስራ አስኪያጅ 10271 ብር የነበረው ወደ 14010 ብር ሆኗል የከተማ ማዘጋጃ ቤት ምክትል ስራ አስኪያጅ 10500
14691 ብር የነበረው ወደ 14171 ብር ሆኗል። የከተማ ቀበሌ አስተዳዳሪ 9346 ብር የነበረው ወደ 14171 ብር ሆኗል። የከተማ ቀበሌ አፈ ጉባኤ 9346 ብር የነበረው ወደ 13352 ብር ሆኗል። የከተማ ቀበሌ ምክትል አስተዳዳሪ 8182 ብር የነበረው ወደ 11300 ብር ሆኗል። ይህ በእንዲህ እንዳለ የፌዴራል ሲቪል ሰርቪስ ኮሚሽን የደሞዝ ማሻሻያውን በሚመለከት መንግስት ያሳለፋቸውን ውሳኔዎች መሰረት በማድረግ ዝርዝር የአፈጻጸም መምሪያ ማውጣቱ ይታወሳል። የመንግስት መስሪያ ቤቶች የደሞዝ ስኬል ማሻሻያ አፈጻጸም መምሪያ ቁጥር 11/10/2018 የደሞዝ ማሻሻያ ተጠቃሚ የሚሆኑ የመንግስት ሰራተኞች ባገኙት የደሞዝ ማሻሻያ ምክንያት የመደበኛ የደሞዝ ጭማሪ ዑደታቸው አይለወጥም ይላል መመሪያው። ለደረጃ እድገት የአንድ ዓመት መቆያ ጊዜ ማሟላት አይጠበቅባቸውም። ከፍ ባለ የሥራ ደረጃ ላይ በተጠባባቂነት የተመደበ ሰራተኛ የደሞዝ ስኬል መሸጋገሪያ ልዩነት የሚታሰብለት በድልድሉ በተመደበበት ደረጃ ላይ ነው። በጥቅምት ወር 2017 ዓመተ ምህረት ተሻሽሎ በስራ ላይ በዋለው ወይም አግባብ ባለው አካል በተፈቀደ የደሞዝ ስኬል ጣሪያ ላይ የደረሰና በአዲሱ የደሞዝ ስኬል ጣሪያው የሚነሳለት ሰራተኛ በተመደበበት የሥራ ደረጃ የአዲሱን የደሞዝ ስኬል ጣሪያ ሳያልፍ ማሻሻያውን እንዲያገኝ ይደረጋል። ኮሚሽኑ በአንድ ተቋም ከተፈጸሙ የሰራተኞች ድልድል ወይም የደረጃ እድገት መካከል በተለያዩ ሕግን ባልተከተሉ አሰራሮች ምክንያት ያልተቀበለው ካለ የደሞዝ ስኬል መሸጋገሪያ ጭማሪው የሚሰጠው በድልድል አፈጻጸም መምሪያው መሰረት ሰራተኛው በሚያሟላበት ደረጃ ከተደለደለ በኋላ ነው። ከፍ ካለ የሥራ ደረጃ ላይ በሚታሰብ ደሞዝ ተቀጥሮ ወይም ተመድቦ እየተቀነሰ የሚከፈለው ሰራተኛ የደሞዝ ስኬል መሸጋገሪያ ተጠቃሚ የሚሆነው በሚያሟላበት ደረጃ ላይ ተመስርቶ ይሆናል። በሙከራ ቅጥር ላይ የሚገኝ ሰራተኛ የዚህ ደሞዝ ስኬል መሸጋገሪያ ተጠቃሚ ይሆናል። ዝርዝር የመመሪያውን አፈጻጸም ስክሪኑ ላይ መመልከት ይቻላል።